ተስፍሽ ዛሬ ፍርድ ቤት ቀርቦ ነበረ። ፖሊስ የ14 ቀን የምርመራ ጊዜ ቀጠሮ ይፈቀድልኝ ብሎ አልጠየቀም። ይህ ነገር ብዙ የምንማርበት ነው። ብዙ እናወራበታለን ለወደፊቱ ስለ ሀገራችን የፍትህ ክፍተቶች እንዴት እንደሆኑ ቁልጭ አድርጎ ያሳየ ስለሆነ፣ ምክንያቱም ኢንፎርሜሽን የሰጠ ሰው ህዝብ እየተበላ ነው ብሎ ኢንፎርሜሽን የሰጠ ሰው የተሰጠበት ነው የሚመረመረው ወይ ሰጪው ነው የሚመረመረው የሚለውን ምን ያህል ፍትህን እናስከብራለን የሚሉ አካላት ራሳቸው የዛ ተባባሪ እንደሆኑ እናያቸዋለን። 14 ቀን የተጨማሪ የምርመራ ጊዜ ይፈቀድልን አለ። እግዚአብሔር ይስጠውና ዳኛው ምንም ተጨማሪ ጊዜ የሚያሰጥ የምርመራ ሁኔታ ስላላየው ልጁን በዋስትና መብት ተከብሮለት ይውጣ አለ። ብያችሁ ነበረ። አውቀው ነው ቅዳሜ ዕለት እንዲታሰር ያደረጉት፣ አውቀው ነው እሑድ ስራ ስለሌለ ብዬ ነግሬያችሁ ነበረ። በደንቡ ዘርዝረን ነው የምናየው። ነገር ግን ከእስር ቤት እንደወጣ ሌላ ወረዳ ደግሞ እንደ እግር ኳስ ነው። አሁን እንደ እግር ኳስ የቀመሰ እንትን አይችልም ታውቃለህ። የድርሻውን አድርጌልሃለሁ ለማለት ሌላ እንትን ወስዶታል። ስለዚህ እነዚህ ደግሞ ከመቼ ወዲህ እነሱ ከሳሽ እነሱ ተበዳይ ሲጀምር ከፍተኛ የሆነ የውጪ ከረንሲ መዘዋወሪያ የገንዘብ ማጠቢያ ቦታ የሆኑ ድርጅቶች እኛም ድሮም ብለናል እኮ እምንፈራው ከሌቦች ጋር የሚተባበር የጸጥታ አካልን እንጂ ሌቦች መምጣት ትችላላችሁ ብለን አውርተናልና እንደዚህ ሆኗል። በዚህ አጋጣሚ በጣም የወደድኩት ይሄን ያህል ተወዱናላችሁ እንደለካ አብርሃም አሰፋ የሚባል ጠበቃ ሳይነገረው ነበረ ቦታው የመጣውና ከጎኑ ነኝ ያለው። ኤፍሬም ተካልኝ የተባልክ ጠበቃ ሳይነገረው ነበረ ተቆምልን ሳይባል እኔ በቃ እኔ ነኝ የምሆነው ብሎ እንትን ያለው ማለት ነው። እና ይሄን ያህል ነው የምትወዱን ማለት ነው። አመሰግናለሁ። እናንተ ናችሁ በዚህ ኮንተንት ውስጥ እንድንኖርና እንድንጠነክር የምታረጉት። በፍጹም አይሸንፉም ነው የምላችሁ። በፍጹም አንሸነፍም፣ ለሌባ አንሸነፍም። ተስፍሽ ዛሬ ፍርድ ቤት ቀርቦ ነበረ። ፖሊስ የ14 ቀን የምርመራ ጊዜ ቀጠሮ ይፈቀድልኝ ብሎ አልጠየቀም። ይህ ነገር ብዙ የምንማርበት ነው። ብዙ እናወራበታለን ለወደፊቱ ስለ ሀገራችን የፍትህ ክፍተቶች እንዴት እንደሆኑ ቁልጭ አድርጎ ያሳየ ስለሆነ፣ ምክንያቱም ኢንፎርሜሽን የሰጠ ሰው ህዝብ እየተበላ ነው ብሎ ኢንፎርሜሽን የሰጠ ሰው የተሰጠበት ነው የሚመረመረው ወይ ሰጪው ነው የሚመረመረው የሚለውን ምን ያህል ፍትህን እናስከብራለን የሚሉ አካላት ራሳቸው የዛ ተባባሪ እንደሆኑ እናያቸዋለን። 14 ቀን የተጨማሪ የምርመራ ጊዜ ይፈቀድልን አለ። እግዚአብሔር ይስጠውና ዳኛው ምንም ተጨማሪ ጊዜ የሚያሰጥ የምርመራ ሁኔታ ስላላየው ልጁን በዋስትና መብት ተከብሮለት ይውጣ አለ። ብያችሁ ነበረ። አውቀው ነው ቅዳሜ ዕለት እንዲታሰር ያደረጉት፣ አውቀው ነው እሑድ ስራ ስለሌለ ብዬ ነግሬያችሁ ነበረ። በደንቡ ዘርዝረን ነው የምናየው። ነገር ግን ከእስር ቤት እንደወጣ ሌላ ወረዳ ደግሞ እንደ እግር ኳስ ነው። አሁን እንደ እግር ኳስ የቀመሰ እንትን አይችልም ታውቃለህ። የድርሻውን አድርጌልሃለሁ ለማለት ሌላ እንትን ወስዶታል። ስለዚህ እነዚህ ደግሞ ከመቼ ወዲህ እነሱ ከሳሽ እነሱ ተበዳይ ሲጀምር ከፍተኛ የሆነ የውጪ ከረንሲ መዘዋወሪያ የገንዘብ ማጠቢያ ቦታ የሆኑ ድርጅቶች እኛም ድሮም ብለናል እኮ እምንፈራው ከሌቦች ጋር የሚተባበር የጸጥታ አካልን እንጂ ሌቦች መምጣት ትችላላችሁ ብለን አውርተናልና እንደዚህ ሆኗል። በዚህ አጋጣሚ በጣም የወደድኩት ይሄን ያህል ተወዱናላችሁ እንደለካ
አብርሃም አሰፋ የሚባል ጠበቃ ሳይነገረው ነበረ ቦታው የመጣውና ከጎኑ ነኝ ያለው። ኤፍሬም ተካልኝ የተባልኩ ጠበቃ ሳይነገረው ነበረ ቁምልን ሳይባል እኔ በቃ እኔ ነኝ የምሆነው ብሎ እንትን ያለው ማለት ነው። እና ይሄን ያህል ነው የምትወዱን ማለት ነው። አመሰግናለሁ። እናንተ ናችሁ በዚህ ኮንተንት ውስጥ እንድንኖርና እንድንጠነክር የምታረጉት። በፍጹም አይሸንፉንም ነው የምላችሁ። በፍጹም አንሸነፍም፣ ለሌባ አንሸነፍም።